አሽኝ አንድ ጥያቄ ልጠይቅ ነበረ። እሺ ጾም ከገባ ስድስተኛ ሳምንት ላይ እንገኛለን እና ስለ ስድስተኛው ሳምንት የምታውቀው ነገር ካለ ምን እንደሚባል ብታብራራልኝ። እሺ መልካም ጀርመን ስድስተኛ የአብይ ጾም ስድስተኛው ሳምንት ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ዓለም ላይ ስንኖር ለፈጣሪያችን ታማኝ አገልጋዮች መሆን እንዳለብን ያስረዳበት ታሪክ ነው ማለት ነው። በዋናነት ይህንን ታሪክ ደግሞ የምታገኘው ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 አንስተህ ስታነቡ የሆነ ታሪክ ታገኛለህ። ታሪኩ ምንድን ነው የሚለው? የሆነ ሰውዬ ወደ ሌላ ሀገር መሄድ ፈለገና ባሮቹን ጠርቶ እንደየአቅማቸው መክሊት ሰጣቸው። ለአንደኛው 5 መክሊት፣ ለሁለተኛው 2 እና ለመጨረሻውና ለሶስተኛ ደግሞ 1 መክሊት ሰጣቸው እንዳቅማቸው ማለት ነው። ከዛ በኋላ ይሄ እነዚህ የተሰጣቸው ሰዎች 5 መክሊት የተቀበለ ሰውዬ ሄዶ ነገደበትና 5 አተረፈ። ሁለተኛውም በዛ መስመር ሄዶ ነግዶበት 2 አተረፈ። ሶስተኛው ግን ስለፈራ ጌታ ከመጣ ይቆጣኛል፣ ይሄንን ባላተርፍስ፣ ይሄን ራሱ ብከስርስ ምናምን ብሎ ፈርቶ የጌታውን መክሊት ቀበረ ማለት ነው። ከዛ ከረጅም ጊዜ በኋላ ጌታው ተመለሰ፣ ከሄደበት ተመልሰው ተቆጣጠራቸው ይላል ታሪኩ ስታነበው። ስለዚህ ባለ 5 መክሊቱ ስጠየቅ ምንድን ነው ያለው? ጌታ ሆይ አንተ የሰጠኝ መክሊት ነገድኩበት እና አተረፍኩበት ይኸው ብሎ መለሰና 5ቱንም ያተረፈውንም አሳየው። ሁለተኛውም እንደዛ ነው ያደረገው። ስለዚህ ጌታቸው በዚህ ሁለቱ ባሮቹ በጣም ተደሰተ፣ ወይ አገልጋዮቹ በጣም ተደስቶበታል። እንደው ወደ ደስታ ቤታችሁ ግቡ ነው ያላቸው። ሶስተኛው ግን ስጠየቅ እሱ በጣም የሚገርም መልስ ነው እንደውም የመለሰው። ምንድን ነው ያለው? ያንተስ ብለው ሲጠይቀው አንተ ያላጨድከውን ያልዘራውን የምታጭድ እንዲሁም ደግሞ ያልበተንከውን የምትሰበስብ ጨካኝ ንጉሥ መሆንን ስለማቅ ገንዘብን አስቀምጬ እልሃለሁ፣ ቆፍሬ ጉድጓድ ውስጥ ነው ያስቀምጥኩልህ ብሎ ሰጠው ማለት ነው። ስለዚህ በዚህ ሰዓት ጌታው ምንድን ነው ያለው? እኔ እንደዛ መሆንን በምን ታውቃለህ? ያልዘራሁትን የሚሰበስብ ወይም ደግሞ የማጭድ አይነት ሰው መሆኔን በምን ታውቃለህ? ምናምን ብሎ እሱን ከዛ ቤት እንዲያስወጡት ነገራቸው ማለት ነው። እና ከቤቱ ተባረረ፣ አስወገዱት ማለት ነው። ያን ባለ ሶስተኛውን አገልጋይ። ስለዚህ ባጭሩ ከዚህ ታሪክ ምንድን ነው የምንረዳው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይሄንን ትምህርት ሲያስተምር የነበረው እና ክርስቲያኖች እዚህ ምድር ላይ ስንኖር ሁላችንም ለእኔ የተሰጠኝ መክሊት ሌላ ነው፣ ለአንተ የተሰጠም እንደዚያው፣ ሁላችንም እንደየአቅማችን ጸጋ ተሰጥቶናል ማለት ነው። ያንን ጸጋ በስርዓቱ በታማኝነት ማገልገል እንዳለብን እንደውም ታሪኩ ላይ ምንድን ነው የሚለው? በጥቂቱ ታምነሃልና በትልቁም እንደምትሾም ነው ታሪኩ የሚያስረዳው። እና ስለዚህ ክርስቲያኖች እንደየጸጋችን ማገልገል እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ሳምንት ነው ማለት ነው ባጭሩ። በጣም ነው የምናመሰግነው። በቃ አጠር አድርገን ቆንጆ የሆነ ትምህርትን ያስተማርከን በጣም እናመሰግናለን። ቀጣይ ሳምንት በሰባተኛው ሳምንት ላይ ደግሞ በድጋሚ በሌላ ርዕስ እንመጣለን። ስለ ሰባተኛው ሳምንት እናወራለን። ልክ የቪዲዮ ሲደርሳችሁ ለብዙ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን የተለየ ሀሳብ ካላችሁ ማስቀመጥ ትችላላችሁ። እናመሰግናለን። ተጨማሪ ፎሎወር ከፈለጋችሁ ፎቶ የነታችሁ ላይቭ ላይ ነው። ከምሽቱ 12 ሰዓት እስከ 5 ሰዓት ላይቭ ላይ እንገኛለን። ሌስኮ እናመሰግናለን። በጣም እናመሰግነው። እሺ ለማመሰግናለሁ። እሺ መልካም